ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለፈረንሳይ ብሔራዊ ቡድንና ለፓሪስ ሴን ዠርመን በአጥቂ መስመር የሚጫወተው የዲዝሬ ዱዌ አጭር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለፈረንሳይ ብሔራዊ ቡድንና ለፓሪስ ሴን ዠርመን ክለብ የሚጫወተው ዲዝሬ ዱዌ ማን ነው? በሙሉ ስሙ ዲዝሬ ኖካ ዱዌ በመባል የሚጠራው የፈረንሳይ ፕሮፌሽናል እግር ኳስ ተጫዋች የተወለደው በጁን 3 2005 ዓ.ም ሲሆን የተወለደውም አንገርስ በምትባል በምዕራብ ፈረንሳይ በምትገኝ ከተማ ውስጥ ነው። የስሙም ትርጓሜ ዲዝሬ ማለት ተፈላጊ ማለት ሲሆን ዱዌ የሚለው ቃል ደግሞ ስጦታ ማለት ነው። ስምን መላክ ያወጣዋል አይደለም የሚባለው። ልክ እንደ ስሙ ትርጉም እየኖረ የሚገኘው ዲዝሬ ዱዌ የዘር ሐረጉ የሚመዘዘው ከፔሪኮስታዊ አባቱና ፈረንሳዊ እናቱ ሆኖ ያደገውም በስፖርተኛ ቤተሰብ ውስጥ ነው። ታላቅ ወንድሙ ጉሄላ ዱዌ ሲባል ለአርሲ ስተርበርግ ክለብና ለአይቮሪ ኮስት ብሔራዊ ቡድን ይጫወታል። ሁለቱ ከዝኖቹም ያም ጎሆና ማክ ኦሊቨር ለቱሉዝ ኤፍሲና ኤስፒ ፓንዳሪያ ሲጫወቱ አጎቱ ደግሞ ቀደም ሲል ኢንተርናሽናል እግር ኳስ ዳኛ የነበረና በአሁኑ ወቅት የካፍ ዳኞች አለቃ ሆኖ በመገልገል ላይ ይገኛል። ይህም በቤተሰቡ ውስጥ የስፖርተኛ ቤተሰብ ስብስብ በመብዛት ለዱዌ እዚህ ደረጃ ላይ ለመድረስ ሁነኛ አስተዋጽኦ እንዳለው ይነገራል። ዱዌ ገና በ5 ዓመት ዕድሜው ነበር የስቴድ ሬንስን የወጣቶች አካዳሚ ተቀላቀለው። በክለብ ውስጥም ደረጃ በደረጃ በእድሜ እየጎለበሰና ችሎታውም እየጨመረ በመሄዱ የመጀመሪያውን ፕሮፌሽናል ኮንትራቱን በኤፕሪል 2022 ለሬንስ ፈረመ። በቀጣይም በኦገስት 2024 አሁን እየተጫወተ ላለበት ክለብ ፓሪስ ሴን ዠርመን የፈረመ ሲሆን በተጨማሪም ለፈረንሳይ ብሔራዊ ቡድን የክንፍ ተጫዋች ሆኖ እያገለገለ ይገኛል። ዱዌ በኢንተርናሽናል ደረጃዎችም ዋናውን የፈረንሳይ ቡድንን ከመቀላቀሉ አስቀድሞ ከ17፣ 19 እና ከ21 ዓመት በታች ብሔራዊ ቡድኖች ውስጥ በብቃት የተጫወተ ሲሆን እንዲሁም በ2024 የፈረንሳይ ኦሎምፒክ ቡድንን በመወከል የብር ሜዳሊያ ካስገኙ የወጣት ተጫዋቾች ስብስብ ውስጥ አንዱም እንደነበር ይነገርለታል። የዱዌ ክለብ ታሪክ ምን ይመስላል? ዱዌ በ2011 በሬን የወጣቶች አካዳሚ በ5 ዓመቱ እግር ኳስን መጫወት በክለብ ደረጃ ጀመረ። በመቀጠልም በ2021 ተክለሰውነቱ እያደገና የእግር ኳስ ችሎታውም እየጨመረ በመምጣቱ በሬን ተጠባባቂ ቡድን ውስጥ መጫወት ጀመረ። በቀጣይም በኤፕሪል 14 2022 የመጀመሪያውን ፕሮፌሽናል ኮንትራቱን ከቡድኑ ጋር እስከ 2024 የሚያቆየውን ፊርማ ፈረመ። በኦገስት 7 2022 ዱዌ በሊግ 1 ቡድኑ ከሎሬንት ጋር ባደረገው 1-0 በተሸነፉበት ጨዋታ የመጀመሪያው ፕሮፌሽናል ጨዋታውን ተቀይሮ ገብቶ ተጫወተ። በኦገስት 31 ዱዌ ቡድኑ ብሬስትን 3-1 በሆነ ውጤት ባሸነፈበት የሊግ ጨዋታ የመጀመሪያ ፕሮፌሽናል ጎሉን አስቆጠረ። በቀጣይም በኦክቶበር 6 ቡድኑ በአውሮፓ ሻምፒዮንስ ሊግ ዲናሞ ኪየቭን 2-1 ሲያሸንፍ እሱም በ89ኛው ደቂቃ ላይ የማሸነፊያ ጎሉንና ለእርሱም የመጀመሪያ የአውሮፓ ቻምፒዮንስ ሊግ ጎሉን አስቆጠረ። ይህም ጎል ዱዌ በ17 ዓመት ከ4 ወርና ከ4 ቀናት በአውሮፓ ክለብ ውድድሮች በእድሜ ትንሹ ፈረንሳዊ ጎል ያስቆጠረ ተብሎ ተመዝግቧል። በኦክቶበር 9 2022 ዱዌ ቡድኑ ከብሪተን ጋር በነበረው የደርቢ ጨዋታ በ83ኛው ደቂቃ ተቀይሮ ገብቶ ከ60 ሰከንድ ባነሰ ጊዜ ውስጥ ጎል በማስቆጠር ቡድኑ 3-0 እንዲያሸንፍ የራሱን አስተዋጽኦ አድርጓል። የሬን ክለብ አስተዳዳሪዎችም ዱዌ ያደረገው ያለውን ሁነኛ እንቅስቃሴዎች ከግምት ውስጥ በማስገባት በኖቬምበር 2 የኮንትራት ውሉን እስከ 2025 ድረስ ለ1 ዓመት እንዲራዘም ወሰኑ። ዱዌ ከግሩም እንቅስቃሴ ጋር የ22-23 የሊግ 1 የውድድር ዘመንን በ29 ጨዋታዎች ተሸልፎ የተጫወተ ሲሆን ከነዚህ ውስጥም በ11 ጨዋታዎች በመጀመሪያው ረድፍ ላይ ተሰላፊ ነበረ። በኦክቶበር 1 2023 ዱዌ በ23-24 የሊግ 1 የውድድር ዘመን ቡድኑ ናንትስን 3-1 በሆነ ውጤት ሲያሸንፍ የመጀመሪያ ጎሉን አስቆጠረ። ጃንዋሪ 26 ቀን 2024 ከሊዮን ጋር በተደረገው የሊጉ ጨዋታ ቡድኑ 3-2 በሆነ ውጤት ሲያሸንፍ እሱም የመጀመሪያ ጎሉን አስቆጥሮ በተጨማሪም ለሁለተኛው ጎል ደግሞ ለማርቲን ቴየር አመሻሽቶ አቀብሏል። ዱዌ በሬንስ በቆየባቸው ዓመታት ለቡድኑ በአጠቃላይ 76 ጊዜ ተጫውቶ 8 ጎሎችን አስቆጥሮና 7 ለጎል የሚሆኑ ኳሶችን አመሻሽቶ አቀብሎ በመጨረሻም እስካሁን ድረስ ወደሚጫወትበት ክለብ የፓሪስ ሴን ዠርመን አመራ። በኦገስት 17 2024 ዱዌ ቦነስን ሳይጨምር በ50 ሚሊዮን ዩሮ የዝውውር ዋጋ የፈረንሳዩን ክለብ ፓሪስ ሴን ዠርመን እስከ ጁን 30 ቀን 2029 በሚቆይ ውል ተቀላቀለ። በኦገስት 23 ዱዌ ቡድኑ ሞንቴፔርን 6-0 ባሸነፈበት ጨዋታ 14 ቁጥር ማሊያ ለብሶ ተቀይሮ ገብቶ የመጀመሪያ ጨዋታውን ተጫወተ። በቀጣይም በሴፕቴምበር 1 ቡድኑ ሊልን 3-1 ባሸነፈበት ጨዋታ የመጀመሪያ ለጎል የሚሆን ኳሱን አቀበለ። በሴፕቴምበር 18 ዱዌ በአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታውን ቡድኑ ከስፔኑ ጂሮና ጋር ባደረገው ጨዋታ ተጫወተ።
በዲሴምበር 10 ዱዌ ቡድኑ በቻምፒየንስ ሊግ ከሜዳው ውጭ አርቢ ሳልዝበርግን 3-0 ሲያሸንፍ የመጀመሪያ የቻምፒየንስ ሊግ ጎሉን አስቆጠረ። በዲሴምበር 15 ፒኤስጂ በሊግ 1 ጨዋታ ሊዮንን 3-1 ሲያሸንፍ 2 ለጎል የሚሆኑ ኳሶችን አመቻችቶ በማቀበሉና በአጠቃላይ ባሳየው ብቃት የመጀመሪያ የወሩ ኮከብ ተጫዋችነትን አግኝቷል። ዱዌ በፒኤስጂ ቡድን ውስጥ ያለው ብቃት በሚያስደንቅ ሁኔታ ማደጉን ቀጥሎ በፌብሩዋሪ 11 16 ቡድኖች በቀሩት የቻምፒየንስ ሊግ ሁለተኛ ዙር ውድድር ከሊቨርፑል ጋር በተደረገው ጨዋታ ዱዌ ተቀይሮ ገብቶ ወሳኝ ፍጹም ቅጣት ምት አስቆጥሮ ቡድኑ እንዲያሸንፍ ሁነኛ አስተዋጽኦ አድርጓል። ዱዌ በማርች 2025 ያሳየው አስደናቂ ብቃትና በአራት ጨዋታዎች 3 ጎሎችን አስቆጥሮ 2 ለጎል የሚሆኑ ኳሶችን በማቀበሉ የፈረንሳይ ምርጥ የወሩ ተጫዋችም ተብሎ ተመርጧል። በኤፕሪል 5 ዱዌ ቡድኑ በሊጉ አንገርስን 1-0 ባሸነፉበት ጨዋታ የክለቡን የአሸናፊነት ብቸኛ ግብ በማስቆጠር ቡድኑ ቀሪ ጨዋታዎች እያሉት የ2024-25 የሊጉን ውድድር ዘመን ዋንጫ ከወዲሁ እንዲወስዱ አስችሏል። ከአራት ቀናት በኋላ በቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ ቡድኑ ከአስቶን ቪላ ጋር አቻ ሲለያዩ አቻ ያደረጋቸውን ብቸኛ ጎል ያስቆጠረው ዱዌ ነበር። ይህም ውጤት በቀጣይ ቡድኑ ወደ ግማሽ ፍጻሜ እንዲገባ የረዳው ሲሆን በግማሽ ፍጻሜውም ቡድኑ ከእንግሊዙ አርሰናል ጋር ተጫውቶ በድምር ውጤት 3-1 ሲያሸንፉ ዱዌም በሁለቱም የደርሶ መልስ ጨዋታዎች ተገቢውን የክንፍ አገልግሎቱን በመስጠት ቡድኑ ለቻምፒየንስ ሊግ ፍጻሜ እንዲደርስ አድርጓል። ይህንንም ተከትሎ በሜይ 31 2025 ዱዌ በቻምፒየንስ ሊግ ፍጻሜ ጨዋታ ቡድኑ ኢንተር ሚላንን 5-0 ሲያሸንፍ 2 ጎሎችን አስቆጥሮ 1 ለጎል የሚሆን ኳስ አመቻችቶ በማቀበሉ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። በተጨማሪም በቻምፒየንስ ሊግ ፍጻሜ ጨዋታ 2 ጎሎችን በማስቆጠሩ በእድሜ ትንሹ በ19 ዓመቱ ከ362 ቀን 2 ጎል ያስቆጠረና ለጎል አመቻችቶ ያቀበለ በሚል ቀደም ብሎ ተይዞ የነበረውን ሪካርድም ሰብሯል። ዱዌ በሊግ 1 በ24-25 የውድድር ዘመን ለቡድኑ 31 ጊዜ ተሰልፎ ተጫውቶ 6 ጎሎችን በማስቆጠርና 8 ለጎል የሚሆኑ ኳሶችን በማቀበል አጠናቋል። በተጨማሪም በ2025 የኩፕ ዴ ፍራንስ ውድድር በአጠቃላይ 4 ጎሎችን አስቆጥሮ 4 ለጎል የሚሆኑ ኳሶችን አመቻችቶ በመስጠቱ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጧል። የዲዝሬ ዱዌ የብሔራዊ ቡድን ተሳትፎ ምን ይመስላል? ዱዌ ለፈረንሳይ ከ17፣ 19 እና 21 ዓመት በታች ብሔራዊ ቡድኖች ከ2021 ጀምሮ የተጫወተ ሲሆን አሁን ደግሞ ለዋናው ብሔራዊ ቡድን በመጫወት ላይ ይገኛል። በ2022 ከ17 ዓመት በታች የብሔራዊ ቡድን ስብስብ ውስጥ ተካቶ የአውሮፓ ዋንጫን ሲያነሱ ጉልህ ድርሻ ከመኖሩ ባሻገር ከ2021 እስከ 2022 2 ዓመት በቡድን ውስጥ የነበረበት ወቅት 17 ጊዜ ተሰልፎ ተጫውቶ 7 ጎሎችን አስቆጥሯል። እንዲሁም ከ2022 እስከ 23 ከ19 ዓመት በታች ብሔራዊ ቡድን ውስጥ አባል ሆኖ 12 ጊዜ ተጫውቶ 3 ጎሎችን አስቆጥሯል። በተጨማሪም ከ21 ዓመት በታች ቡድንና የኦሎምፒክ ቡድኖች ውስጥ ተካቶ በድምሩ 14 ጊዜ ተጫውቶ 4 ጎሎችን በስሙ አስመዝግቧል። ዱዌ በማርች 13 2025 ለመጀመሪያ ጊዜ ከዋናው የፈረንሳይ ብሔራዊ ቡድን ጥሪ ተቀብሎ እስካሁንም በ3 ጨዋታዎች ላይ ግልጋሎት የሰጠ ሲሆን ለወደፊቱ ፈረንሳይ በከፍተኛ ሁኔታ ተስፋ ከጣለችባቸው ተጫዋቾቿ መካከል በዋነኝነት የሚጠቀሰው ውስጥ አንዱ ዱዌ ነው። ዱዌ በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የማርች 2025 የፈረንሳይ ሊግ የወሩ ምርጥ ተጫዋች ሆኖ ተመርጧል። የ2024-25 የዓመቱ የፈረንሳይ ምርጥ ወጣት ተጫዋች ተብሎም ተመርጧል። የ2024-25 በአውሮፓ ክለቦች ውድድር ምርጥ ወጣት ተጫዋች በመባልም ተመርጧል። ውድ ተመልካች አድማጮቻችን ታዋቂውን ዱዌ ለፈረንሳይ ብሔራዊ ቡድንና ለፓሪስ ሴን ጀርመን ክለብ በአጥቂ መስመር የሚጫወተውን አጭር ኳስ ታሪክ የተዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን በፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታረጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ደግሞ ሼርና ኮሜንት በማድረግ እንደወል ጊዜው ለዝግጅቶቻችን ድጋፋችሁ እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።